ባለቀስን ጊዜ እንባችን የታበሰባት ናት። እንጀራ በልተንባታል፣ ሸፋፋው እግራችን ጫማ ለብሶባታል። ክብር ለኪዳነ ምሕረት ይሁን። የምትወዷት ውለታ ያለባችሁ ከፍ አድርጋችሁ አመስግኑ። እስቲ ሥላሴ ሁለት እጅ የሰጠው አጨብጭቦ አላልኩኝም እንዴ? አላልኩኝም። እኔ የጠየቅኩትን ጥያቄ መልሱ ባግባብ። ሥላሴ መቼም ቻይና እጅ የሰራለት የለም። እዚህ ውስጥ አለ የጭብጨባ ኮፒ አለ እንዴ? ለኪዳነ ምሕረት እንደው አሁን ስቴዲየም ቢሆን እኮ ትበጠብጡን ነበር። ከፍ አድርጉ ሁለት እጃችሁን። አሁን ለሱ ያልተጨበጨበላት ለሱ ያልተመሰገነች ማን ይመስገን? አረ ኪዳነ ምሕረት ክብሩ ትውሰድ። አመስግኑ በደንብ አድርጋችሁ ለኢየሱስ ክርስቶስ እናት ቅድስት ኪዳነ ምሕረት እንባችንን ታብስልን። የኢትዮጵያውያንን እናቶች እንባ ታብስ። የኢትዮጵያውያንን ገበሬ እንባ ታብስ። የሁላችንን እንባ ታብስልን። ለጥያቄያችን መልስ ትሁነን። በዘርፋፋው ቀሚሷ ድንግል ማርያም ትሸፍነን። ይሄንን ክፉ ጊዜ ድንግል ማርያም ታስመልጠን። አሜን በሏ። እግዚአብሔር ሲናገር መጽሐፍ እንደሚናገረው ሰማያት በነጎድጓድ መብረቅ ይሞላሉ። እግዚአብሔር ሲናገር የምድር አለቶች ይሰነጣጠቃሉ። እግዚአብሔር ሲናገር ያዘነ ቢኖር ይጽናናል። እግዚአብሔር ሲናገር በተስፋ መቁረጥ ውስጥ ያለ ከነበረበት ጥልቅ ጭንቀትና ሐሳብ ይገላገላል። እግዚአብሔር መንፈስ ቅዱስ ሊቃውንት እንደሚናገሩት እግዚአብሔር ለአእምሮ ይናገራል። ለምን አልኳችሁ? መድኃኔዓለም አእምሮአችንን ይክፈትልን፣ ሕሊናችንን ይክፈትልን። ሊቃውንት ለአእምሮ፣ ዋዘኞች ለጆሮ፣ እግዚአብሔር ደግሞ ለልብ ይናገር። ልባችንን ይክፈትልን። አሜን በሉ። እንደ እግዚአብሔር በጎ ፈቃድ ጥቂት ደቂቃ እግዚአብሔርን እየሰማነው እንቆያለን። ማንን እንስማ? ማንን መስማት ይሻላል? እግዚአብሔርን መስማት በሕይወት እንድንቆይ ያደርገናል። በሕይወት መቆየት ከፈለጋችሁ ማንን ስሙ? ማንን እንስማ? የትምህርታችን ርዕስ የሚሆነው እለ ኢፈለጡ ጸጋሞሙ እሜማኖሙ በትንቢተ ዮናስ ምዕራፍ 4 ቁጥር 11 ላይ ያለውን መለኮታዊ ሐሳብ በማንሳት እንነጋገራለን። ቃሉ እለ ኢፈለጡ ጸጋሞሙ እሜማኖሙ ግራቸውን ከቀኛቸው ያለዩ ይላል። እስቲ ከኔ ጋር በሉ፣ ግራቸውን በሉ፣ ከቀኛቸው ያለዩ። የዚህ ቃል ተናጋሪ ፈጣሪ ዓለማት መጋቢ ዓለማት ሁሉ እሁዝ ውስተ እዴሁ የተባለ ሁሉ በእጁ የተያዘ ዓለማትን ፈጥሮ የሚገዛ የነገስታት ሁሉ ንጉሥ የሆነ የአማልክት ሁሉ አምላክ የሆነ የጌቶች ሁሉ ጌታ የሆነ እግዚአብሔር የተናገረው ቃል ቃሉም በጊዜው እግዚአብሔርን ቃል ሲናገር ያደመጠ የሰማ የእግዚአብሔር እንደራሴና ነቢይ ዮናስ ይባላል። ዮናስ ማለት የዋህ ማለት ነው። ጨካኞች በስተዋል፣ የዋሆቹን ያብዛልን። አሜን በሉ። ልባቸው እንደ ዮናስ የሚራሩትን ያብዛልን። ዮናስ ርግብ ማለት ነው፣ የዋህ ማለት ነው። ዮናስ የእግዚአብሔር ነቢይ ነው። እግዚአብሔር ተናገረው ዮናስን። እግዚአብሔር በጊዜው ይናገረናል። እግዚአብሔር የማይናገርበት ጊዜ የለም። እኛ ደግሞ የምንሰማበት ደግሞ ጊዜ የለም። እግዚአብሔር ሁሌ ይናገራል፣ እኛ ደግሞ ሁሌ አንሰማው። እግዚአብሔር ሳይናገረን የቀረበት ጊዜ የለም። እግዚአብሔር በመጻሕፍት ይናገራል፣ በመምህራን ይናገራል፣ በቤተ ክርስቲያን ይናገራል። በብዙ መንገድ እግዚአብሔር ይናገራል፣ ግን አድማጭ የለም። ወገኖቼ አሁን የምትሰሙትን ቃል ግማሾቻችሁ አጨብጭባችሁ አድንቃችሁ፣ ሌሎቻችሁ ከንፈር መጣችሁ ትሄዳላችሁ እንጂ ተለውጠንበት ስለማንሄድ ቃሉን ስለተለማመድ ነው። ዛሬ የሚመጣው መምህር ማን ነው ገሌ ነው የሚለውን ነገር ለመያዝ ነው እንጂ ምን ሊወጣ አለብን? ምን ማለት አለብን? እግዚአብሔር ይለውጠን ወገኖቼ። ያልተስተካከሉትን የኑሯችን ታሪክ የሚቀይር የሚያስተካክለው የተዘበራረቁትን የኑሯችን ጉዳይ የሚሰበስበው እግዚአብሔር የኑሯችን ታሪክ ይሰብስብልን።
እንዲህ ብሎ ይጀምራል። ትንቢተ ዮናስ ምዕራፍ 1 ቁጥር 1 ጀምራችሁ የእግዚአብሔር ቃል ይላል። የማን ቃል? ወደ አማቴ ልጅ ወደ ዮናስ መጣ ይላል። የእግዚአብሔር ቃል ወደ እኛ ይመጣል። ቃሉ ይጠግናል። ከስብራታችን የምንጠገንበት የእግዚአብሔር ቃል አቅጣጫ ስተን ወደ ኃጢአት ሸለቆ ስንወርድ እግዚአብሔር በቃሉ ይመልሰናል። ዛሬም ወደ ጥፋት መንደር እየወረድን ነውና በቃሉ እግዚአብሔር ይመልሰን። እንዲህ አለው፣ ዮናስ ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው በፊቴ ወጥቷልና አለው ይላል። ተነስ ወደ ታላቂቱ ከተማ ወደ ኢትዮጵያ ሂድ፣ ኢትዮጵያውያን ክፋታቸው በፊቴ ወጥቷልና፣ ኢትዮጵያውያን የድሮ አይደሉምና፣ ፍቅራቸው ገዝግዟልና፣ መተማመን ጎድሎባቸዋልና፣ በር ዘግተው መብላት ጀምረዋልና፣ ሁለት ቦታ መርገጥ ጀምረዋልና፣ ለእግዚአብሔርም ለጣዖትም ሆነዋልና፣ ክፉዎች ሆነዋልና፣ ጨካኞች ሆነዋልና፣ ተሳዳቢዎች ሆነዋልና በታላቂቱ ከተማ በነነዌ ሂድና ስበክ አለ። ለዚህች ከተማ ማንኛውም ዮናስ መጥቶ ይስበክላት። ከክፋታችን እንደሚመልሰን ዮናስ፣ ከመንገዳችን የሚመልሰን ዮናስ፣ እየወረድንበት ካለው ቁልቁለት እየጠፋንበት ካለው እየገባንበት ካለው ጨለማ የሚያወጣን ዮናስ፣ የእግዚአብሔርን ድምፅ የሚሰማ ዮናስ፣ ጆሮ የተከፈተው ዮናስ፣ አይኑ የበራለት ዮናስ ለኢትዮጵያ ያስፈልጋታል። እግዚአብሔር በከተማ ውስጥ የሚደረገውን በአገር ውስጥ የሚደረገውን ግፍ አይቶ ነብዩን እንዳስነሳ የራሱን ሰው እንዳስነሳ ዛሬም ኢትዮጵያ ላይ ያለው ክፋት እንዲወገድ ሰው ወደ ቀደመ ማንነቱ እንዲመለስ ይጣራል። የሚሰማ ዮናስ ጠፋ። ዮናሶቹ ተኝተዋል። እግዚአብሔር በቸርነቱ ያልቃል። የክፋት ወንበር ላይ ተኝተናል። የምቀኝነት ወንበር ላይ ቁጭ ብለናል። የዝሙቱ አልጋ ላይ ወድቀናል። እርኩሰት መንደር ውስጥ ገብተናል። ጎሰኞች ሆነናል። ጎጠኞች ሆነናል። ዘረኞች ሆነናል። አስማተኞች ሆነናል። ጠንቋዮች ሆነናል። መተተኞች ሆነናል። አስመሳዮች ሆነናል። ይው እንዲህ ካለ ክፉ ልምምድ ውስጥ ሊያወጣን እግዚአብሔር ይጣራል። ወደ ህዝቡ ደግሞ የሚልከውን ዮናስን ስላጣ እንዲህ ባለ አበሳ ውስጥ እንገኛለን። ሂድ አለው በታላቂቱ ከተማ በነነዌ ያለው። ክፋታቸው በፊቴ ወጥቷል። ወገኖቼ ምን ያላደረግነው ኃጢአት አለ? ምን ያልተለማመድነው ስራ አለ? ያላደረግነው ያልተደረገ በዚህ ከተማ ውስጥ ያልተደረገስ ምን ኃጢአት አለ? ሂድ አለው። ተነስና ስበክላቸው አለ። የእግዚአብሔር ሐሳቡ እንድንመለስ ነው። እናቴ ልጅ ማን ይስማ ድምጹን? ማን ይስማ? ግድ የላችሁም እኛ እንስማ በሉ። እግዚአብሔር ይናገራል። እኛ እንስማ በሉ። አዎ ካለንበት መንገድ መመለስ አለብን። ዮናስ ወደ ታላቂቱ ከተማ ወደ ነነዌ ሂድ ሲባል ዮናስ ግን አለ ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ አለ። ዛሬ ኮብልለናል። ከቅድስና ኮብልለናል። ከስጋው ደሙ ኮብልለናል። ከቅዳሴው ከማይጠንቱ ከኪዳኑ ከጸሎቱ ኮብልለናል። እስቲ አንተ ውዳሴ ማርያም ከተዘጋ ስንት ዓመት ሆኖታል? አንተ ያኔ የገዛው መጽሐፍ ቅዱስ ካነበብክ ስንት ዓመት ሆኖታል? ቲክቶክ የምትባለዋ ከመጣች ጊዜ በኋላ ጸሎት አላቆማችሁም? ባልና ሚስት በአንድ ቤት እየኖሩ መደማመጥ አቅቷቸው ሁለተኛ ባል ሆኖ የቤታቸው የገባ ስልክ አላደማመጥ ብሏቸው ልጆች ወላጆቻቸው ሲጠሯቸው ስልካቸው ላይ ሆኖ ፈዘው ደንዝዘው እንዲህ ባለ ሁኔታ ውስጥ ነው ያለነው። እንዲህ ካለ ሁኔታ ውስጥ መውጣት አለብን። የእግዚአብሔር ልጆች ማንን መስማት አለብን? ተነሳለው። በቃ የእግዚአብሔር ሐሳቡ ተነሱ ነው። ከምን እንነሳ? ከኃጢአት፣ ከምን ከበደል፣ ከምን ከርኩሰት፣ ካለንበት ክፉ ነገር ሁሉ እንነሳ። ለታላቂቱ ከተማ ለነነዌ ጥፋት ምክንያት የሆነ ሰው ነበር። ለዚህችስ ለታላቂቱ ከተማ ለኢትዮጵያ ጥፋት ማን ይሆን ተጠያቂው? አንቺም፣ አንተም፣ እኔም፣ እኛም ሁላችን እንጠየቃለን። ለምን? ተነሱ ያለ እግዚአብሔር ተኝተናል። ተነስታችሁ ጸልዩ፣ ተነስታችሁ አልቅሱ። አልጋውን ብትተውትስ? ያማረውን መመገብ ብትተውትስ? የአበባ ምንጣፉትን ትታችሁ መሬት ብትወርቁስ? እግዚአብሔር እኮ መሐሪ ነው። መሐሪ ነው በሉ እስቲ።
ወመኑ መሐሪ ዘከማከ የተባለ እንዳንተ ያለ መሐሪ እንዳንተ ያለ ደግ እንዳንተ ያለ ቸር ማን ነው ተብሎ የተነገረለት? እስመ ውእቱ ኄር ላዕለ ኄራን ወላዕለ እኩያን እሱ ለክፎችም ለደጎችም ቸር ነው። እስቲ በሉ ከኔ ጋር እሱ በሉ ለክፎችም ለደጎችም ቸር ነው። አንተ መርጠህ ነው በጎ የምትሆነው። ውለታ ለሚመልሰው ሰው አይተህ ነው በጎ የምታደርገው። እግዚአብሔር ግን አለ ለክፎችም ለደጎችም ቸር ነው አለ።